ወደ ጎጃም እየተጓዝን በነበረበት ወቅት በላሽ ባለው ሸው ያልጠበቅነው ነገር አጋጠመን። አላንተ ዘመናው መጥቶኝ ሲበላኝ እና ያለን ብለን አስበን የሄድነውን ነገር ሳይሆን ወይኔ ያላሰብነውን ነገር ነበር ያየነው። ያየነውን ነገር ከመንገሬ በፊት ቦታው ላይ ወስጄ ላሳያችሁ። ዛሬ ከባህር ዳር ወደ ጢስ አባይ እየተጓዝን ነው። ያንቺ አገር ደንብ ጣና ይመላ የኔው ለጋዳ እዚች መኪና ውስጥ አብዛኛው ሰው አንድ አይነት መንገድ ነው ያገናኘው። ነገር ግን ሁሉም ሰው የሚተዋወቅ ነው የሚመስለው። ሳቁ፣ ጨዋታው ብቻ ምን ልበላችሁ የማናውቀው ቦታ ሳይሆን ቤተሰብ ጋር የመጣን ነው የሚመስለው። መንገዱ ቢበዛ 1 ሰዓት ይወስዳል ተብለን ነበር። ለኛ ግን 20 ደቂቃ እንኳን ይፈጃል መሰለኝ። ቢመሽብንስ ግን ታሳደሩናላችሁ ብለን ጠይቀናቸው ነበር። በመንገዳችን ላይም አንድ የገጠር ገበያ ላይ ቆመን ነበር። ጨዋታችንንም ሳንጨርስ የሄድንም ሳይመስልን መውረጃችን ደረሰና ወረድን። አንወጣች ወሩ ገጫ ያዋልዳል በሪው ያዋልዳል የናጅሬው አገር የነው ጎጃም ድግሱን ደግሶ አይነግርም አዋጅ መንገደኛው ሁሉ ሰተት ነው እንጂ። ድግሱን ደግሶ አይነግርም አዋጅ መንገደኛው ሁሉ ሰተት ነው እንጂ። ጢስ አባይን ለማየት ግን መጀመሪያ ራሱን አባይ በጀልባ ማቋረጥ ነበረብን። ከጎጃም ወደ ጎንደር እየተሻገርነው ያለው ወንዝ ደግሞ ጎጃምና ጎንደርን ለሁለት የሚከፍል ወንዝ እንደሆነ ነገሩን። ጎጃምና ጎንደር ማዶ ለማዶ ነው ሲጫወቱ ውሎ ከመሸማደር ነው። አረባላ ያዛጋ ጎጃም ነው፣ እዚህ ጋር ጎንደር ነው። ጎጃም ላይ ያገኘነውን ሰው ሁሉ እንደሚተዋወቅ ሰው እየተጨዋወትን ነበር የምንጓዘው። ዛሬ ጌታው ባየሽ አብዬ ሰንደቁ አርበኛው ሰንደቁ ገና እንደፎከረ ጠላቶች ወደቁ። ገና ከጀልባዋ ስንወርድ የፏፏቴው ድምጽ ይሰማ ነበር። ጢስ አባይ ፏፏቴውን ስንመጣ ግን ዝናብ ስለጣለ ደፍርሶ ነው አሉኝ። ዶንተች ሚትራለች እንግዲህ አሁን መታስተርገት አይሻት ቅርሷን ቀየረች። ሚሞዛ ፕላንት ባላለች በእንግሊዘኛው ለፈረንጆች ስናስረዳ እንደዚህ ዳንሽ ከዛ እንደዚህ ስትለካት ሰሰለች ተወጥሮ ግን ስታርቆይ ባክሽን ረጋጥሽ እዩ ከዓለም ሁሉ መሃል የሀገሩን ታሪክ ለይቶ የማያውቅ ከብዙ ሴቶች መሃል የገዛ እናቱን መለየት እንደሚያቅተው ሕፃን ነው። ከ70 ዓመት በፊት ፋሺስት ጣሊያን ኢትዮጵያ ላይ ባደረገው ወረራ እስከ 500,000 ኢትዮጵያውያኖች ነፍሳቸውን አጥተዋል። አባይን ስናይ ያንን ጀግና አባ ኮስትር የዘለቀን ልጅ በላይ ዘለቀን አለማሰብ አይቻልም። በመኪናው መንገድ መኪናው ዘለቀ አሁንም ቅድም ያ በላይ ዘለቀ። ይሄ ታሪክ በአንድ ወቅት ነበር። በላይ ዘለቀ ታማኝ አሽከሮቻቸውን ይዘው አባይ ለአባይ እየተዘዋወሩ በሚዋጉበት ጊዜ አብረዋቸው ያሉ አሽከሮቻቸው አርበኛውን ከርተው ለጣሊያን በገቡት ጓደኞቻቸው ላይ እንዲህ ሲሉ ግጥም ገጠሙላቸው። ይህንን አንበሳ ጀግናውን ከድታችሁ ኧረ ተምን ጊዜው ለጣሊያን ገባችሁ። በጣም ያሳዝናል ባንዳ መባላችሁ። ከከዳችሁ አይቀር ጀግናውን ከርታችሁ የምትወዱት ጣሊያን እሱ ካዋጣችሁ ልቅምቅም አድርጎ ከነጫጮቻችሁ በትውልድ ሀገሩ ሮም ይሰዳችሁ። ያገር ሬል እጅ ነው ባለ ቁራዴ
እኛ ለሀገራችን ለኢትዮጵያ ባንዲራ እንታገላለን በጭብጥ ሸንኮራ። አባይ ከጨረቻው ወድቀን እንደገሳ አንድ ጭብጥ ጥሬ ይዘን በኪስ ቦርሳ ይኸው አሁን አለን ሳንጠቁር ሳንከሳ። ፈረሱን ጭራ የነስነ ቦረና ደረስ ጥንት በአባቶቻችን ታፍራና ተከብራ እንዴት በእኛ ጊዜ ይውረራ ታሞራ። ይሄ ነጭ አሞራ ቢሽኮበኮብ ቢያልፍ አንሰጥም ኢትዮጵያን ሕይወታችን ቢያልፍ። በመኪናው መንገድ መኪናው ዘለቀ አሁንም ቅድም ያበላይ ዘለቀ እያሉ ተስፋቸውን ባለመቁረጥ ትግላቸውን ቀጥለዋል። ያበለው በላ አበለው በለው እንኳ የጠይም ሸበል አበለው በለው እንኳ ቁመናው ዘንዳፋ በለው በለው እንኳ ወይኔ ጉንዳኖ ለሀገራቸው ድንበርና ለወገኖቻቸው ነጻነት ከታገሉ ጀግኖች ውስጥ ሁለት ወንድማማቾች ከጎጃም ጠላትን ተዋግተው ነበር። ደሞም ተሻግሬ ከጎርጎራ መንደር ከጊዮን መፍለቂያ ከኤፍራጥስ ምድር ያሻኛል መሸመት በአምላክ የተቀባ የሰው ፍጹም ፍቅር ሀገር አስከባሪ በለው በለው እንኳ ድንጋይ ተርስ በለው በለው እንኳ በረሃና ዳሪ በለው በለው እንኳ አንዳንዴ ጉዞ ውበት የሚያገኘው በምንጓዝበት ርቀት ሳይሆን ከኛ ጎን በሚጓዙት ሰዎች ነው። ከባህር ዳር ስንነሳ የጠበቅነው ነገር የአውቶቡስ ጉዞ ምናልባት መጨረሻ ላይ የምናገኘውን ፏፏቴ ብቻ ነበር። ነገር ግን በምትኩ ታሪክን አገኘን። ጎጃምና ጎንደር ማዶ ለማዶ ነው ሲጫወቱ ውሎ ከመሸ ማደር ነው። እንደ ቤተሰብ የሚቀበሉንንም ልቦች አገኘን። በአውቶቡስ ውስጥ የሚያውቁን ሰዎች ወዳጆች ሆኑን። ከኛ ሊያገኙት የሚችሉት ምንም ጥቅም የሌላቸው ሰዎች ባህላቸውንና ፍቅራቸውን አካፈሉን። ይህ የጎጃም ምድር ነው። ደግነት ማስመሰል ሳይሆን የኑሮ አንድ አካል የሆነባት ምድር። እዚህ ጀልባ ላይ ስንወጣ ደግሞ ከደቂቃዎች በፊት ከተዋወቅናቸው ሰዎች ጋር ተጫወትን፣ ሳቅን። ጉዟችን ወደማይረሱ ጊዜያት የተለወጡት በእንደዚህ አይነት ደጋግ ሰዎች ነው። እዚያ ቆመን የውሃውን ኃይል ስንሰማ ጎጃም የጀግና እናት የጀግና ምድር ለምን እንደተባለች ትዝ ይለናል። ይህ መሬት በላይ ዘለቀን አበቀለ። ኃያል ከሆነው የጣሊያን ጦር ጋር ፊት ለፊት ገጠመ። ይህቺ ጎጃም ናት። ጠንካራ መሬት፣ ጠንካራ ልቦች። እና ዛሬ ወደ ቤት ስንመለስ ከቪዲዮ በላይ ቀርጸናል፣ ከእይታ በላይ አይተናል፣ ከትዝታ በላይ ይዘናል። ምናልባት ለዚህ ይሆናል የተጓዝነው፣ አዳዲስ ስፍራዎችን ለማግኘት ሳይሆን አብሮን ስለኖረው ደግነት፣ አብሮን ስለቆየው ጀግንነት ለማወቅ ነበር።